በማድሪድ ሰማይ ስር ቫይብራንት በሆነው ግራውንድ በበርናባው የዝግ ስቴዲየም ትንቅንቅ ከጨዋታው በፊት ብዙ ያወሩት ሪያል ማድሪዶች ሜዳው ላይ በእግራቸው ማውራት ተስኗቸው አመሹ። ለወትሮም ቢሆን ማድሪድን ማሸነፍ ብርቁ ያልሆነው አርሰናል ፌብሩዋሪ 21 2006 በጋላክቲኮ ስብስብ ፊት ቴሪ ዳንኤል ኦንሪ የኮከቦች ሁሉ አብሪ ኮከብ እንደሆነ ያሳየበት ያ ምሽት የሁላችንም የልጅነት ትዝታ ነው። የእግር ኳሱ ሼክስፒር ፒተር ዱራሪ ቃላት በማያልቅባቸው አንደበቶቹ የሄንሪን ምትሃተኛ እግሮች አሞካሸ። አርሰናልም ማድሪድን በርናባው ላይ ያሸነፈ የመጀመሪያው እንግሊዝ ክለብ ሆነ። ታሪክ ራሱን በደገመበት ዘ ቢዩቲፉል ስፖርት ተአምራዊ ምሽት በራሞንታዳ ፉከራና ቀረርቶ ታጅበው ወደ ሜዳ የገቡት የዘመኑ ጋላክቲኮች ጁድ ቪኒ ኬሊያን ዊ ዊል ዱ አወር ቶክ ኦን ዘ ፒች በሚል ማይንድ ሴት የተገነባውን የአርሰናልና የሱፐር ማይክ አርቴታን የኋላ መስመር ግንብ ማለፍ ተስኗቸው አመሹ። ከሶሻል ሚዲያ ግርግርና በየሳምንቱ ከሚቀያየር የጸጉር ስታይል ይልቅ ሜዳ ላይ መትጋትን የሚያዘወትረው ቡካዮ ሳካ የአርሰናል የቁርጥ ቀን ልጅ መሆኑን በድጋሚ አሳይቷል። Brilliant! Bukayo at the Bernabeu. That says it all. It's a great little run. What a goal, what an answer from Saka. Adds another page to his legends as an Arsenal player. በሳካ ማጂካል ሌፍት ፉት በራይስ ቤቢ የማይደክሙ እግሮችና የማይታመን የመሪነት ብቃት በሱፐር ማይክ አርቴታ ታክቲካል ማስተር ክላስ ታግዞ አርሰናል ማሪንጌዎቹን በተከበሩበት ውድድር በሚኩራሩበት ሜዳቸውና ደጋፊያቸው ፊት እንደ ባብ ቀጥቅጦ ገደለ። የአርሰናል የአውሮፓ መድረክ ዋንጫ የማግኘት ህልምም በድጋሚ ያለመለመ። Look at Martinelli go. Who's given Fran Garcia something to think about. Martinelli through on goal at the Bernabeu to wrap things up. የኦፕታ ሱፐር ኮምፒውተር ከአራቱ ሴሚ ፋይናሊስቶች አርሰናል ዋንጫውን የማሳካት ከፍተኛ እድል እንዳለው የተነበየበት የዘንድሮ ቻምፒየንስ ሊግ ምን ሊያሳየን ይችላል? ይህ የሁሉም የእግር ኳስ ቤተሰብ ጥያቄ ነው። Stay tuned, find out the artistic part of football with us.